of the government that I lead now. We want to work with all of you አዲሱ የዓለም ፖለቲካዊ አሰላለፍ to reset relationships, rediscover our common interest. ኬር ስታርመር አዲሱ የዓለም መሪ ለመሆን እየታገሉ ነው። እንግሊዝ በአሜሪካ ላይ ያሴረችው ሴራ ተጋለጠ። ሰሞኑን ዓለም በሚያስደንቅ ፍጥነት አዳዲስ የፖለቲካ አሰላለፎችን እያየች ነው። ከቀዝቃዛው ጦርነት በኋላ ዓለም በአዲስ የፖለቲካ ጎራዎች ልትከፋፈል ቀኑ የደረሰ ይመስላል። ዶናልድ ትራምፕና አዲሶቹ የአሜሪካ ሹማምንት በፍጹም ይሆናል ብለው ያልጠበቁትና የእንግሊዝን መንግሥት ሊከሱና ሊወነጅሉ የሚችሉበት ክህደት እንደተፈጸመባቸው ተረድተዋል። ይህንንም ተከትሎ አሜሪካ ለመዘዘኛዋ ዩክሬን የጦር መሳሪያ ድጋፍ መስጠት አቁማለች። ለዩክሬን ሉዓላዊነትና ነጻነት ጠበቃ ነኝ ባዩ እንግሊዝ የትኛውም አይነት ወታደራዊ የስለላ መረጃዎች እንዳይሰጥ ጥብቅ መመሪያ በሥራ ላይ አውለዋል። ሩሲያ፣ ፈረንሳይና እንግሊዝ የአውሮፓ ሀገራትን የዓለም ጦርነት ገደሉ ስለመክተት እየገፋፉ ነው። ዶናልድ ትራምፕ በሩሲያና በዩክሬን መካከል እየተካሄደ ያለውን ጦርነት በዘላቂነት ለማስቆም እያደረጉት ያለውንም ጥረት ሁለቱ መንግሥታት እንዳይሳካ እያሴሩ ነው ሲሉም ከሰዋቸዋል። አሁን የዓለም ፖለቲካዊ አሰላለፍ ወደ ምስቅልቅልና ወደ ትርምስ እየገባ ነው። ኃያላኑና ባለጸጋዎቹ አገራት በሰሜን አትላንቲክ የጦር ቃል ኪዳን አባል አገራት ድርጅት ኔቶ ሽፋን ሩሲያን የአውሮፓ ስጋት ሆናለች፣ ለቭላዲሚር ፑቲን መንግሥት የተባበረ ክንዳችንን በማሳየት ሕልውናዋ አደጋ ላይ የምትገኘውን አውሮፓ የተጠናከረ የጦር ኃይል በማሰለፍ ዘላቂ ሰላሟን ለመጠበቅ በሚል 19 አገራት በእንግሊዝ ፊታውራሪነት መንቀሳቀስ ጀምረዋል። የዩክሬንና የሩሲያ ጦርነት ወደ ዓለም አቀፍ ግጭት መቀየሩ አይቀሬ ነው። ፕሬዚዳንት ዶናልድ ትራምፕና አሜሪካ ጀርባ ሰጥተዋታል ላሏት ለዩክሬን መንግሥት የተጠናከረ ድጋፍ ለማድረግ ቃል ገብተው አዲሱን የፖለቲካ የኃይል አሰላለፍ ተግባራዊ ለማድረግ ጎንበስ ቀና እያሉ ነው። አሜሪካ ይህን መሰሉን የእንግሊዝና የምዕራብ አውሮፓ መንግሥታት የሚያደርጉት እንቅስቃሴ በእርግጥ የአሜሪካ መንግሥት ተሳትፎን ባገለለ መልኩ የዩክሬንን ሰላምና ለአውሮፓ አስተማማኝ ደህንነትን ለማረጋገጥ የሚያስችል አቅምና ብቃት እንግሊዝና ፈረንሳይ ሊኖራቸው ይችላልን የሚል ወቅቱ የግድ ምላሽ ሊሰጠው የሚያስገድደውን ጥያቄ በተግባር ለማሳየትና ምላሹ ምንድን እንደሚሆን ለማሳየት እየሰራች ነው። የዶናልድ ትራምፕ ቅርብ ሰውና ሹም የሆነው ኤለን መስክ አሜሪካ ከተባበሩት መንግሥታት ድርጅትም ሆነ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባልነት መውጣት አለባት የሚል አቋሙን ይፋ በማድረግ መላ የአውሮፓ ሀገራት መንግሥታትን ድንጋጤ ውስጥ የከተተ አስተያየት ሰነዘረ። ታዋቂው የፖለቲካ ተንታኝና 1.3 ሚሊዮን ተከታይ ያለው ድረገጽ ያለው ገንተር ኢግልማን አሁን ጊዜው ከኔቶ አባልነታችን ራሳችንን ማግለያ ምቹ ጊዜ ነው ሲል በኤክስ ገጹ ያሰፈረውን ጽሑፍ ሪፖስት ያደረገው ኤለን መስክ በሐሳቡ እስማማለሁ ማለቱን ተከትሎ በርካታ የአሜሪካ ኮንግረስ አባላትና ሴናተሮች ይህንኑ ሐሳብ በመደገፍ አስተያየታቸውን እየሰጡ ነው። የኔቶ ሕልውና ከቀዝቃዛው ጦርነት ጋር እንዳበቃው የዋርሶ የጦር ቃል ኪዳን ድርጅት ሁሉ አክትሟል። አሁን ያለው ኔቶ ለአውሮፓውያን አገራት ብቻ ነው ፋይዳ ያለው። ስለሆነም አሜሪካ ከዚህ ጊዜው ካለፈበት ድርጅት አባልነት ራሷን ማግለል አለባት ሲሉ ድምፃቸውን እያሰሙ ናቸው። ይህ የአሜሪካውያኑ ፖለቲከኞች አቋም በመላ አውሮፓ አገራት ድንጋጤና መርበትበትን ፈጥሯል። ትራምፕ ከፑቲን ጋር ሆነው የአውሮፓ ኅብረትንና የሰሜን አትላንቲክ የጦር ቃል ኪዳን አገራትን ኅብረት ሊያፈርሱ ነው። ይህንን ደግሞ ኤለን መስክና በይነመረብ ላይ ያለው ቀኝ አክራሪ ሰራዊት እየተቀባበለው ነው። ይህን መሰል የዓለምን ፖለቲካ በጥፍሩ የሚያቆሙ ነገሮች በየሰዓቱ በመከሰት ላይ ያለ ነው። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ሳያውቁት ዶናልድ ትራምፕ በኦቫል ኦፊስ በፕሬዚዳንት ዘለንስኪ ላይ ተጫወቱት ካሉት አሳፋሪ ዲፕሎማሲያዊ ቁማር በኋላ የዩክሬንን መንግሥት ለማጠናከር በእጃዙር ከሩሲያ ጋር ለመዋጋት የአውሮፓ ሀገሮችን ጥምረት መምራት የጀመሩ ከዚህ ቀደም የመከላከያ የውጭ ጉዳይ ፖሊሲ ወይም በጂኦ ፖለቲካ መስኮች ይህ ነው የሚባል ልምድ የሌለው ጠቅላይ ሚኒስትር ሳይሆን በፖለቲካ ቁማር ጥርሱን የነቀለ ጉምቱ ፖለቲከኛ ተመስለው በሚያስደንቅ ሁኔታ ፈጣንና ስር ነቀል ፖለቲካን በማራመድ ላይ መሆናቸውን ለዓለም ለማሳየት የቆረጡ መሆናቸውን በሚወስዱት እርምጃ እያሳዩ ነው ሲሉ ብዙዎች እየተናገሩ ነው። በዶናልድ ትራምፕ የሚዘወረው አዲሱ የዓለም ፖለቲካ አዲስ ምዕራፍ ውስጥ እንግሊዝ የአሜሪካ ጉዳይ አስፈጻሚ ያለመሆኗን ለማሳየት ጠቅላይ ሚኒስትር ኬር ስታርመር ዩክሬንን በመደገፍ የአውሮፓ መንግሥታትን በማስተባበር አዲስ የፖለቲካ አሰላለፍን በመያዝ በዓለም ፖለቲካ ውስጥ ብሪታንያ የራሷን ስፍራ ይዛ እንድትታይና እንድትቆይ በትጋት እየጣሩ ነው። የብሪታንያ ጠቅላይ ሚኒስትር ይህን መሰል አዲስ የፖለቲካ አሰላለፍን እየተከተሉ ነው ቢባልም ዶናልድ ትራምፕ ከሚከተሉት የዓለም ኃያለው አገር አሜሪካ የምታዛችሁን ብቻ ተግብሩ
ከሚል ግትር አቋም አስፈጻሚ ከመሆን የተለመደ ባህሪ ያፈገፈገ ቢመስልም ጠቅላይ ሚኒስትር ኬር ስታርመር በእንግሊዝ ፓርላማ ፊት ቀርበው ከአሜሪካ ጋር ያለንን ግንኙነት ማጠናከር አለብን ብለው ነበር። አሁንና በቀጣዮቹ ዓመታት የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ከዋሽንግተን የሚወጡ ማንኛውንም አይነት ትዕዛዞችን እየተቀበሉ ላያስፈጽሙ ይችሉ ይሆናል። ይህ ደግሞ በብሪታንያ ዘመናዊ የፖለቲካ ታሪክ አዲስ ምዕራፍ ሊከፍት የሚያስችለውን ዕድል ይፈጥርላቸው ይሆናል። ለመሆኑ ኬር ስታርመር ማን ነው? ኬር ስታርመር በሴፕቴምበር 2 1962 ነው የተወለደው። እናቱ በአንድ ሆስፒታል ነርስ ነበረ። አባቱ ደግሞ የመሳሪያ ጠጋኝና ሰሪ ነበር። ከእጅ ወደ አፍ በሆነ ገቢ ምክንያት በየጊዜው ያልተከፈሉ ሂሳቦችን ለመክፈል ወላጆቹ ሲጨነቁና የቤታቸው ስልክ በተደጋጋሚ ወርሃዊ ክፍያ ባለመክፈላቸው ተቋርጦ እንደነበር እያወቀ ማደጉን ለሕይወት ታሪክ ጸሐፊው ተናግሯል። በልጅነቱ ፓስታ በቤታቸው ውስጥ የባዕድ ምግብ ነበር። ቤተሰቡ ለረፍት ወይንም ለሽርሽር ወደ ውጭ አገር አልሄደም። ስታርመር በፈተናዎች ጥሩ ውጤት አስመዝግቦ ወደ ከፍተኛ ሁለተኛ ደረጃ ትምህርት ቤት መግባት ቻለ። በዩኒቨርሲቲ ውስጥ የመጀመሪያ ዲግሪውን ከሊድስ ዩኒቨርሲቲ ከዚያም በኦክስፎርድ ዩኒቨርሲቲ በድኅረ ምረቃ ሁለተኛ ዲግሪውን አግኝቷል። በወጣትነቱ የትሮትስኪ መጽሔት አዘጋጅ ሆኖ ሰርቷል። የብሪታንያ መንግሥት አቃቤ ሕግ መሥሪያ ቤት ባልደረባ በመሆን የእንግሊዝን መንግሥት ወክሎ በአሸባሪዎች ላይ ክስ ከመመስረቱ በፊት አመፀኞችን አብዮተኞች በሚል የሚከላከል የግራ ዘመም ርዕዮት አራማጅ የሕግ ባለሙያና ጠበቃ ነበር። ዕድሜውን ሁሉ ውስብስብና የተመሰቃቀለ የሕይወት ውጣ ውረድን ያሳለፈ የሕይወት ታሪክ እንዳለው የሚያውቁ ኬር ስታርመር በምን መንገድ የእንግሊዝ ጠቅላይ ሚኒስትር እንደሚሆን መገመትም ሆነ ለማሰብ አዳጋች ነው ይላሉ። ስታርመር ግን ይህንን አሻሚ ማንነቱን ወደ ሥልጣን መወጣጫ አድርጎ ተጠቅሞበታል። ሰዎች ማመን የሚፈልጉትን ነገር ሳይሆን እሱ መሆን የሚፈልገውን ሆኖ ለመገኘት ችሎበታል። በአሁኑ ጊዜ በዓለም አቀፍ ደረጃ በአገር መሪነት ስልጣን ላይ ያሉ ፖለቲከኞች የሚታወቁትና ለቦታው ይመጥናሉ የተባሉ ሳይሆን በድንገት በፖለቲካ ውስጥ ብቅ ያሉ እንግዶች ናቸው። ከ2020 ጀምሮ የሌበር ፓርቲን በሊቀመንበርነት በመምራት በእንግሊዝ ፖለቲካ አመራር ውስጥ ስሙ መወሳት የጀመረው ኬር ስታርመር ባልታሰበ ፍጥነት ነው የአገሪቱ ጠቅላይ ሚኒስትር ሆኖ ስልጣን ለመያዝ የበቃው። የሕግ ባለሙያውና ጠበቃው ኬር ስታርመር ፓርቲያቸው ሌበር ፓርቲም ከ85 ዓመታት በኋላ በታሪኩ የመጀመሪያውን ከፍተኛ መቀመጫ በፓርላማው ለመቆጣጠር የቻለበትን የፖለቲካ ድል የተቀዳጀው ከዴቪድ ካሜሮን፣ ጆን ሜጀር፣ ቶኒ ብሌር፣ ቦሪስ ጆንሰን እና ጎርደን ብራውን ከሄዱበት መንገድ በተቃራኒው የፖለቲካ ፍኖት የቀደደ የእንግሊዝ ፖለቲከኛ ነው በማለት ስለ ሰውየው ስብዕና የሚያውቁ የቅርብ ሰዎቻቸው ይናገራሉ። የ62 ዓመቱ ኬር ስታርመር ከፓርቲ ፖለቲካ ይልቅ ለሀገር ኢኮኖሚ መረጋጋት ቅድሚያ እንደሚሰጡ ሲናገሩ ይደመጣል። የሕግ ባለሙያ የሆኑት ኬር ስታርመር በተለይም በአቃቤ ሕግ የወንጀል ጉዳዮችን በመመርመር የተዋጣላቸው ባለሙያ ነበሩ ተብሏል። ሁለቱም ወላጆቻቸውን በሞት ያጡት ኬር ስታርመር በለንደን ሱሬይ በተባለች አነስተኛ ከተማ ነው የተወለዱት። 58ኛው የእንግሊዝ ጠቅላይ ሚኒስትር ስለ ልጅነታቸው ሲያወሩ ሁልጊዜ ልጅነቴን ባስታወስኩ ቁጥር አባቴን በሕይወት እያለ እወድሃለሁ ብዬው አለማወቄ ይቆጨኛል ብለዋል፣ ሳግ እየተናነቃቸው። ኬር ስታርመር የሕግ ባለሙያ እንዲሁም በእግር ኳስ ስፖርት ፍቅር ያበዱ የአርሴናል ቡድን ደጋፊ እንደሆኑ ይነገራል። ለመጀመሪያ ጊዜም በፈረንጆቹ 2015 ላይ የሌበር ፓርቲን ወክለው የብሪታንያ ሕግ አውጪ ምክር ቤት አባል የሆኑት ስታርመር ከጁን 29 2016 ዓ.ም ጀምሮ የብሪታንያ ጠቅላይ ሚኒስትር ሆነው ተሹመዋል። 58ኛው የብሪታንያ ጠቅላይ ሚኒስትር የሆኑት ስታርመር በ2000ዎቹ መጀመሪያ ላይ በዳውኒንግ ስትሪት ቻምበርስ ከፍተኛ ጠበቃ በነበሩበት ወቅት በተመሳሳይ ጉዳይ ላይ ስትሰራ ከነበረችው ቪክቶሪያ አሌክሳንደር ጋር በ2004 ተዋወቁ። ለ3 ዓመታት ተጠናንተው ትዳር ለመመስረት በወሰኑት መሠረት ሁለቱ ጥንዶች በሜይ 6 2007 ከቦኪንግ ኤክሰስ በስተሰሜን በሚገኘው ፌኔክስ ስቴት ተጋቡ። በትዳራቸውም 2 ልጆችን አፍርተዋል። የመጀመሪያ ወንድ ልጃቸው ዕድሜው 17 ሲሆን ሁለተኛዋ ሴት ልጃቸው 15 ዓመት ሞልቷታል። ሁለቱም ያደጉት በአይሁዳውያን እምነት መሠረት ቶራህ እያነበቡ ታልሙድን እያጠኑ በጥብቅ ሥነ ሥርዓት ነው። ወደ ዳውኒንግ ስትሪት እስኪገቡ ድረስ ጥንዶቹ በሰሜናዊ ለንደን ኬንትሽ ታውን ኖረዋል። በዚያም የከተማ ቤት ነበራቸው። ስታርመር እምነት አልባ ወይንም ሃይማኖት የለሽ ኤቲስት ናቸው። ባለቤታቸው ቪክቶሪያ ሥጋ ማትበላ ቬጂቴሪያን ናት። ልጆቻቸውን
እስከ 10 ዓመታቸው ድረስ በቬጂታሪያንነት ያሳደጉ ሲሆን 13 ዓመት ከሞላቸው በኋላ የፈለጉትን ሃይማኖት እንዲከተሉና ከፈለጉ ሥጋ የመብላት መብት ተሰጣቸው። እንደ አውሮፓውያን አቆጣጠር በ2024 አጠቃላይ የምርጫ ቅስቀሳ ወቅት ስታርመር በቃለ መጠይቁ ላይ የቅዳሜ ሰንበትን ከሚያከብሩ ቤተሰቦቻቸው ጋር ራት ለመብላትና ለሰንበት ለመዘጋጀት አርብ ከቀኑ 6 ሰዓት በኋላ በረፍት የሚያሳልፉ ጊዜ የሚያስደስታቸው እንደሆነ ተናግረዋል። ኬር ስታርመር ይህ አይነቱ አቋም ላለፉት 40 ዓመታት ለሥልጣን የበቁ የእንግሊዝ ጠቅላይ ሚኒስትሮችና የፓርቲ መሪዎች ያልተለመደ ነው። ሁሉም በዓለም አቀፍ መገናኛ ብዙሃን ቀዳሚ ዜና ለመሆን ሲሽቀዳደሙ ነው የኖሩት። ኬር ስታርመር ግን ማውራት አይወዱም። የቅርብ ባልደረቦቻቸው ሳይቀሩ በጣም ቁጥብና የራሱ ዓለም ያለው ሰው ነው ብለው ይገልጿቸዋል። ስለ ባለቤታቸው ቪክቶሪያና የልጆቻቸውን ስም እንዲሁም ስለሚማሩበት ትምህርት ቤት መናገር አይፈልጉም። እንደ ዊንስተን ቸርችል አንደበተ ርቱዕ አይደሉም። ነገር ግን በቅርበት የሚያውቋቸው ጓደኞቻቸው ላመነበት ነገር ምንም ነገር ከማድረግ የማይመለስ ጨካኝ ሊሆን ይችላል ይላሉ። ይህም ድብቅ ማንነታቸው ምናልባት አሁን ለብሪታንያ የሚያስፈልገው ሰው እንዲሆን ሊያደርገው ይችላል ባዮች ናቸው። በእርግጥም ይህ የ62 ዓመቱ እንግሊዛዊ ፖለቲከኛ እየተነገረ እንዳለው የኔቶን ሕልውና ለማስጠበቅና እንደ ፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የነፃው ዓለም መሪ ሆነው ታሪክ ይሰሩ ይሆን የሚለው ጥያቄ ብዙዎችን እያነጋገረ ነው። የሰሜን አትላንቲክ ጦር ቃል ኪዳን አባል አገራት ጥምረት ሕልውናው ከመሠረቱ እየተናወጠ ነው። በቀጣዮቹ 4 የትራምፕ የሥልጣን ዓመታት ሕልውናው ሊያከትም ይችላል። አሁን በእንግሊዝ ጠቅላይ ሚኒስትር እየተቀነቀነ ያለው የሰሜን አትላንቲክ የጦር ቃል ኪዳን አባል አገራትን ከአሜሪካ ውጭ በማስተባበር ዓለም ከዚህ ቀደም አይቶት የማያውቀው እጅግ የሳካለት ወታደራዊ ጥምረት ወደ ማሸጋገር ወይንም ኔቶ አገልግሎቱ እንዳበቃ ባትሪ ድንጋይ ወደ የታሪክ ቆሻሻ መጣያ የመጣል አማራጭ አንዱን መርጠው የመተግበር 2 አማራጭ ከፊታቸው ቀርቦላቸዋል። ኬር ስታርመር ይህ አይነት ወሳኝ አጣብቂኝ ከፊታቸው እንዳለ ተገንዝበዋል። ለዚህም ነው በዓለም አቀፍ ደረጃ በመገናኛ ብዙሃን እንዲሁም በበይነመረብ ላይ በሚሰራጩ ዘገባዎች ላይ ኬር ስታርመር ድንገት ራሳቸውን በዓለም ፖለቲካ ላይ ወሳኝ ቦታ የያዙ ተጽዕኖ ፈጣሪ ሆነው መታየት የጀመሩ። ፕሬዚዳንት ትራምፕና ምክትላቸው ጄዲ ቫንስ ባለፈው ሰሞን የዩክሬኑ ፕሬዚዳንት ቮሎዶሚር ዜሌንስኪ በኦቫል ኦፊስ አዋርደውና አሸማቀው ባባረሯቸው ማግስት አይዞ እኛ አውሮፓውያን አለንልህ ብለው ከማንም በፊት አጋርነታቸውን ከማሳየት ባለፈ የአውሮፓን መንግስታት ሁለንተናዊ ድጋፍ ለዩክሬን ለማሰባሰብ ማስተባበር የሚችልና በዚህም ምክንያት ከዋሽንግተን ተቃራኒ አቋም በመያዝ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር አስገራሚ እርምጃ መውሰዳቸው ብዙዎችን ለካስ እንደዚህ ማድረግ ይቻላል እንዲሉ አድርጓቸዋል። የሰሜን አትላንቲክ የጦር ቃል ኪዳን አባል አገራት መሪዎች የኬር ስታርመርን አዲስ የፖለቲካ ስብዕና በፍጥነት ተረድተውት አሜሪካ በዩክሬን ላይ የያዘችውን አዲስ አቅጣጫና የሚያስከትለውን ትርፍና ኪሳራ እስከሚያውቁ ከማፈግፈግ ይልቅ በእንግሊዝ መንግሥት ግንባር ቀደም ተዋናይነት ዩክሬንን ለመርዳትና በጦርነቱ አሸናፊ እንድትሆን ለማድረግ አዲስ ፖሊሲ ለመንደፍ ወደ ለንደን የተጓዙት ኬር ስታርመር በአውሮፓውያኑ ዘንድ ተአማኒነታቸውን ያሳደገ ተቀባይነት ያገኙት በሌላ ሳይሆን የአገራቸው የእንግሊዝና የአውሮፓ ሀገራትን ጥቅም በተመለከተ ሲናገሩ ቃላታቸውን በጥንቃቄ መምረጥ ብቻ ሳይሆን ለዚሁ አቋማቸው በሚያስደንቅ ቁርጠኝነትና እምነት በመስራታቸው ነው የሚል አስተያየት እንደ ታዋቂው እንግሊዛዊ የፖለቲካ ተንታኝ አንድሬ ኒኤል መሰል ዕውቅ የፖለቲካ ተንታኞች በታዋቂ የእንግሊዝ መገናኛ ብዙሃን በስፋት በመስጠት ላይ ናቸው። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ዶናልድ ትራምፕ የሩሲያና የዩክሬን ጦርነት እንዲያበቃ በሳውዲ አረቢያ እየተካሄደ ያለውና የሰላም ስምምነቱን የሚያዘጋጅ ቡድን እያደረገ ያለው ጥረት እልባት ሳያገኝ የእንግሊዝ፣ የፈረንሳይ፣ የፖላንድ፣ የቱርክ፣ የኖርዌይ፣ የቼክ ሪፐብሊክ፣ የዴንማርክ፣ የጀርመን፣ የኔዘርላንድስ፣ የሩማንያ፣ የስፔን፣ የፊንላንድ፣ የጣሊያንና የካናዳ መሪዎች የታደሙበት የዩክሬን መንግስትን ለመታደግ ያቀደ አዲስ ፍኖተ ካርታ አዘጋጅተናል ሲሉ ለዓለም አቀፉ ማህበረሰብ ያወጁት ዘላቂነት ያለው ሰላም በዩክሬንና በሩሲያ መካከል እንዲሰፍን መስራት እንደሚያስፈልግ ከዶናልድ ትራምፕ ጋር ተስማምተናል ያሉት የእንግሊዝ ጠቅላይ ሚኒስትር አሁን ይህንን በጋራ ለመፈጸም 19 መንግስታት ከመግባባት ላይ ደርሰናል፣ አሜሪካም የዚህ ጥረት አካል እንድትሆን ዕድል መስጠት አለብን ሲሉ አዲስ የዓለም ፖለቲካዊ አሰላለፍ ይዘው ብቅ ብለዋል። ፕሬዚዳንት ትራምፕና ምክትላቸው ጄዲ ቫንስ ዩክሬን የሆነ ቀን የሩሲያ ልትሆን ትችላለች 3 ዓመታት ገደማ ያስቆጠረውን የዩክሬን ሩሲያ ጦርነት ጉዳይ በተመለከተ እንግሊዝና አንዳንድ የአውሮፓ ሀገራት አሁንም በአሜሪካ ትከሻ ላይ ሆነው በዩክሬንና በሩሲያ ጦርነት ለመነገድ እየሞከሩ ነው፣ ይህ ችግሩን ያባብሳል እንጂ ልባት አያስገኝም የሚል ጽኑ አቋም በመያዝ
ለዩክሬን የሚያደርጉትን የጦር መሳሪያ ድጋፍ ለጊዜውም ቢሆን በማቆም የአሜሪካ መንግሥት እያራመደው ካለው አቋም በተቃራኒው የቆሙትን እንግሊዝና ሌሎች የአውሮፓ ሀገራትን ከስሜታዊነትና የጦር መሳሪያ አምራች ከሆኑ ኩባንያዎቻቸው ተጽዕኖ ነፃ ሆነው እንዲያስቡ እያሳሰቡ ነው። የዩክሬኑ ፕሬዝዳንት ዜሌንስኪ የ100 ዓመት የሁለትዮሽ የሽርክና ስምምነት በሚል ሰነድ በእጅ አዙር አገሩን ለእንግሊዝ ሸጧል የሚል ጠንካራ ውንጀላ እየሰነዘረበት ነው። ከሰሞኑ ከእንግሊዙ ንጉሥ ኪንግ ቻርልስ ጋር መገናኘቱና እንግሊዝ ለዩክሬን መንግሥት ጠበቃ ሆና ከመታየቷ ጋር የሚያያይዙት አንዳንድ ወገኖች እንግሊዝ እንደ አሜሪካ ሁሉ ለጦርነቱ የሰጠውትን ሁሉ ድጋፍ ለመመለስ ከዩክሬን ብዙ ቢሊዮን ፓውንድ የሚያወጣ ማዕድን ይከፈለኝ ብላ ከመናገር ይልቅ በጦርነቱ ወታደሮቿን በዩክሬን በማሰማራት የማዕድን ዝርፊያ በማካሄድ ሂሳብ ልታወራርድ እየሰራች ነው የሚል ውንጀላ በበርካታ የሥራ ትንታኔ ባለሙያዎች እየተሰነዘረ ነው። በጃንዋሪ 17 2025 የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ዩክሬንን ሲጎበኙ ነው ከዩክሬን መንግሥት ጋር ለ100 ዓመታት የሚዘልቅ የወዳጅነትና የትብብር ስምምነት በፊርማቸው ያጸደቁት። ይኸው ለ100 ዓመታት የሚዘልቀው ስምምነት በተለይም በአዞቭ ባህር ክልል የብሪታንያ ወታደራዊ ኃይሎች እንዲንቀሳቀሱ የሚፈቅድ ሲሆን የእንግሊዝ ጦር የዩክሬን ሉዓላዊነት ለማስጠበቅ በዩክሬን እንዲሰማራ የሚፈቅድ መብት የሚሰጥ ሊሆን ስለሚችል የሩሲያ መንግሥት በጉዳዩ ላይ ስጋት እንዳለው ገልጿል። ሞስኮ የአዞቭ ባህርን ውስጣዊ የባህር ክልሏ አካል አድርጋ ትቆጥራለች። በጃንዋሪ 16 የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ኪየቭን ሲጎበኙ የተፈራረሙት የ100 ዓመታት ሽርክና በባልቲክ ባህር፣ በጥቁር ባህርና በአዞቭ ባህር ላይ ከዩክሬን ጋር ወታደራዊ ትብብርን የማጠናከር ስምምነቶችን ያካትታል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ዩክሬንና ሩሲያ በሚያደርጉት የተኩስ ማቆም የሰላም ስምምነትና ድርድር ላይ ዩክሬን ጠንካራ የደህንነት ዋስትና እንድታገኝ ለመርዳት ቃል ገብተዋል። በዚህ ስምምነት መሠረት እንግሊዝ ለዚህ እርዳታዋና ድጋፏ በአጸፋው የአሜሪካ መንግሥትና ግዙፍ ኩባንያዎቿ ዓይንና ትኩረት ያረፈባቸውን በርቅ ማዕድናት ለማውጣትና ለመሸጥ የሚያስችል የጋራ ሽርክና ያለው የ100 ዓመታት ስምምነት ላይ ደርሰዋል እየተባለ ነው። ፕሬዚዳንት ዶናልድ ትራምፕና ባለሥልጣኖቻቸው የሩሲያና ዩክሬን ጦርነት የሚቆምበትን መንገድ ለመፈለግ ላይታች እያሉ ነው። ይህ የእንግሊዝ መንግሥት ከዩክሬን ጋር የተፈራረሙት የ100 ዓመታት የጋራ ትብብርና ሽርክና ስምምነት ምስጢር የተሰማው። ይህን ተከትሎም ዶናልድ ትራምፕና ምክትላቸው ጄዲ ቫንስ ወደ ዋሽንግተን ያመሩትን የዩክሬን ፕሬዚዳንት በነገርና በኃይለ ቃል ሲያላጓቸው በዓለም መገናኛ ብዙሃን እንዲታዩ ያደረጓቸው። በተደጋጋሚም አንተ ሦስተኛውን የዓለም ጦርነት ይቀሰቅሳል እያልክ በሚሊዮኖች ሕይወት ላይ ቁማር እየተጫወትክ ነው ሲሉ በኃይለ ቃል የተናገሯቸው ይላሉ በጉዳዩ ዙሪያ በቂ ዕውቀት ያላቸው የዓለም አቀፍ ጉዳይ ተንታኞች። በዓለም የፖለቲካ ታሪክ ውስጥ ባልተለመደ መልኩ በጦርነቱ ላደረግነው ድጋፍ በአገሪቱ ያለውን ብርቅዬ ማዕድን ልትከፍሉን ይገባል ተብሎ በይፋ የተጠየቀበትን ያልተለመደ የዲፕሎማሲያዊ እርምጃ የአሜሪካ መንግሥት ባለሥልጣናት እንዲወስዱ ያደረገው የእንግሊዝ መሠሪ አካሄድ በግልጽም ሆነ በዘዋዋሪ አሜሪካ ለሩሲያ ወግና እንድትቆም አድርጓታል። ይህም ዶናልድ ትራምፕ ምንም አይነት ወታደራዊ መረጃ ለእንግሊዝ መንግሥት እንዳይሰጥ ለሁሉም የአሜሪካ ወታደራዊና የስለላ ተቋማት መመሪያ እንዲሰጡ አድርጓል። ይህ ብቻ አይደለም። ከእንግሊዝ መንግሥት ጋር የ100 ዓመታት የሁለትዮሽ ስምምነት የተፈራረሙት ዜሌንስኪን ከሥልጣን ለማስወገድና ተተኪ የማፈላለጉን ሥራ የአሜሪካ መንግሥት በህቡ እያከናወነ ነው።